የሚፈልጉት ሴቶች ግን አሁን እንደው ለማይ ልምድ ለሌለን ወንዶች ፍቅረኛም ሚስትም ለሌለን ወንዶች የሴቶች ፍላጎት ምንድነው እስቲ ይችላል አንተ በማቴሪያል አደልላት መኪናን በሰጣት መኪናውን ነዳቸው ዘን አንተን ነው የምትፈልገው መኪና ውስጥ ወርቁም ውስጥ አንተን ነው የምትፈልገው አሁን አንዳንድ ሰው ይላል እንዴ መኪና ገዛውላት ቤት አለች ቤት ቀየርኩላት እንዴ ምን ሊሆንላት ይላል ራስን ስጣት ራስን መስጠት አይደል give her attention አዳምጣት ተቻርጋት ዝም ብለህ ማታ ወንድ ስትሆን ቤት ስትገባ ያኔ ስጀነጀን በቃ ከሷ መላቀቅ አትፈልግም ቤት ስትገባ ግን አሁን በዚህ እጅ ቲክቶክ አለ በዚህ እጅ ሪሞት አለ የወንድ ባህሪ ስለዚህ ልክናታ ቀልብም ለልጆች ነው በቃ ቦታ ስጣት ሴት ልጅ ካንተ ይሄን ነው የምትፈልገው አንተነትን ስጣት አንተን ነው ፈልጋ የመጣችው ያልገዛህለት የወርቅ አይነት የለም እኮ ወርቁ አይደለም በቃ ወርቁን ራሱ የፈለገችው ለመታየትና ለአቴንሽን ነው ለማን ነው መዘነጠው ላንተ እኮ ነው ሚስቴ ታምሪያለሽ በላታ ድሮ እንደምታምር ነገራት ካገባሃት በኋላ ሚውት ላይ አታርጋት በጣም ሴቶች ደግሞ እድሜያቸው እየጨመረ በሄደ ቁጥር ስፒሪቹዋል ያወይ ካላደረጉ የሆነ የባላቸው አቴንሽን ወደ ወጣት ሴቶች መሄድ ይመስላቸዋል እንዳይሄድ ማድረግም የሷ የቤት ስራ ነው የቤት ስራ ነው የሷን የቤት ስራ ደግሞ ዛሬ ለማጣላት የማታረገው ነገር look my brother ምን መሰለ ወንድ ልጅ ካገባ በኋላ የዝናብ መጥረጊያ ነው ቦሌ የዘነበ ዝናብ ፒያሳ የለም በቃ ቢዚ ነው አሁን ፈጣሪ አቴንሽኑን እንዲ ሁለት አድርጎ እሱ ቤቱን ማኖር ፎከሱ ምን መሰለ ለቤቱ እየለፋ መሆኑን ነው የሚያውቀው የሰውነት አቴንሽኑን ይረሳና እንትኑን አተውት አይደለም ለምሳሌ ወይ ስብሰባው ያለው ይላል ወይ ደክሞኛል ይላል ቤት ሲገባ ይሄ የቢሮ አናቱ የነወዘውን እኔ ራሴ ደክሞኛል በእናትሽ ተይኝ ይላል ከዛ ይጀምራል እሷ ስለሱ መናደዱን በምን ታውቃለች መላክ አይደለችም አብራው አልተሰበሰበችም እዚህ ውስጥ የለችበትም እነሱ አይረሱ ነፍሴ አይረሱ ሴቶቹ እነሱ ትናንትና ያልካቸውን ቃል ዛሬም ይፈልጋሉ ወንድ ልጅ አገባ ማለት ተነፈሰ በቃ ከዚህ በኋላ ሰራይ ነው እንጂ ነው ቻው በቃ ምን አይነት ቤት ልጆቼ ምናም እንትኑ ላይ ያተኩራል ይሄ ማቴሪያል ነገር ላይ እንትኑ ላይ ስትራቴጂው ላይ ማድረጉ ላይ ማኖሩ ላይ ፕሊዝ ወንዶች አትሸወዱ ልክ ቤት ስትገባ እንዴት ዋላችሁ ምናም ብለሰን ባይመች ሚስትና ቀፍ አርገ እንዴት ነሽ አርገ መታ አርገ ለፍ በቃ አርገ መታ ሚስትና ተፈቅዶላት መታ አርገ ለፍ ዝም ብለ እንዴት ዋላችሁ ይያልክ እንትንህን እየፈታ ጣል አርገ አትሄድ ምክንያቱም ለምንድነው ሰው ነው የፈለገችው ሰው በቃ ሌሎች ደግሞ እህቶች ደግሞ በተለይ ሚስቶች በተለይ አዲስ ትዳር ውስጥ ያላችሁ ፕሊስ በደንብ አዳምጡኝ ባሎቻችሁ ከውጪ ሲመጣ አትልከፉት በቃ ልክ ሲገባ አትልከፈው ምን ማለት ነው አታቀማ አትልከፉት in essence ትላከፋላችሁ ማለት አይደለም ለምሳሌ ስልክ ትደውልለታለች አላነሳ ኦር ሳይለንት ላይ ነው ኦር ስብሰባ ላይ ነው ወይ ረስቶታል ወይ መኪና ላይ ሰክቷል የወንድ ባህሪ ነው ይሄዳል ቤት ሲደርስ ገና በሩን ስከፍት ምን ሆነ ነው ስልክ ማታነሳው don't say this please እኔ ራሴ ደክሞኛል አናቴ ዞሯል በእናትሽ ተይኝ በቃ ያንቺን ጭቅጭቅ ይላል እቺ ቀላል ፎርሙላ አለች ልክ ቤት ሲገባ ማሬ ደህና ነህ ደክሞሃል አይደል ቦርሳ ብትቀበለው ሀግ ብትሰጠው ስሜቷን ገድባው ብታወጣ ጊልቲ ይሰማዋል ልክ ስልኩን ሲያነሳ ወይኔ ማሬ ደውለሽ ነበር እንዴ I'm so sorry አናቴ ዞሮ እኮ ነው ይሄ ይሻላችኋል ወይስ ድሮስ አንተ የኔን ስልክ ማንሳት ከተወክ ቆይተሃል ሌላ ሴት አጋያየ ነው ማለት በቃ ትክክለኛ ያልሆነ ኔጌቲቭ ኢነርጂ ይመጣል ከዛ በኋላ ሰላማዊ ትዳር እና እንዴት እንደሆነልሽ ትፈልጊያለሽ ከባድ ነገር ትዳርን አያፈርስም ወደፊትም ማወቅ ከባድ ነገር ትዳርን አያፈርስም ምን ነው ያፈርሳል ለምሳሌ ቤት ቢቃጠል ትዳር አይፈርስም ስልክ አለማንሳት ግን ትዳርን ያፈርሳል ተራ ነገር ብዙዎቻችን ቀልብ ደግሞ እዚህ ቀልባችን እዚህ ጋር ነው ያለው አልተመቻትም እያጠባች ነው ተኝታለች ስልኩ ቻርጅ ላይ ነው በዚህ ሳይድ ደግሞ ስብሰባ ላይ ነው ቻርጅ ጨርሶ ነው አላየው ለሰው ብለህ አይደለም ለራስ ሰበብ ሰዎች ብዙ ጊዜ ሰበብ ለሰው ይሰጣሉ አይደለም ለራስ ሰበብ ስጥ ለራስህ ነው ሰበብ መስጠት ያለብህ ለሰው አይደለም በቃ ሚስቴ ያላነሳችው በቃ ቤት ምግብ እያዘጋጀች ነው ወይ ሰው አላየችው በቃ ፖዚቲቭ የሆነ ሰበብ ስጣት
ስትገባ ስልክ ባለማንሳት ምክንያት ጭቅጭቅ ውስጥ አትገባም። ደክሞ ነው የምትመጣው ወይ ደክሟት ነው የሚመጣው። ስለዚህ አሁንም አግባ። ያ አገባለሁ። በጣም ብዙ ነገር እየተማርኩ ነው ስለ ትዳር። አንድ ቅድም ያልኩ ጓደኛዬ በትዳሩ በጣም ስኬታማ ነው እና አንተ ያልከኝ ጋር ሪሌት ስላደረገ ነው። ሚስቱም ስራ ትሰራለች፣ እሱም ስራ ይሰራል። እሷም የስራን ቻሌንጅ ታውቃለች፣ እሱም ቻሌንጅ አለበት። ይግባባሉ። አትሊስት ኮመን የሆነ ላንጉጅ አላቸው። እዚህ ጋር እንድትነግረኝ የሚፈልገው ኮሚኒኬሽን ምን ያህል ጠቃሚ ነው ትዳር ላይ። መግባባት፣ ማውራት፣ መነጋገር ቱ ዘ ዲቴል ወርዶ ይሄ ነው ያ ነው ብሎ መወያየትና ኮሚኒኬት ማድረግ ምን ያህል ጠቃሚ ነው? ሁለት አይነት ኮሚኒኬሽን ነው ያለው ትዳር ውስጥ። የማይመለከታትን ነገር አታውራት፣ በዝባዝንኬ አትምላት። በቃ አንተ እንደ ወንድ የምትወጣውን ነገር በስሱ ንገራት፣ ችግር ውስጥ አታስገባት። ገባ? እሷ የቤትህን ቤት ውስጥ ያለው ልጆችህን ምግብ ሁሉ ነገርህን ማኔጅ ማድረጉ ከበቂ በላይ ነው። መከፈል ካለበት ለቤት መቤት ነው። አንደኛ ደሞዝ ከምድር ላይ መከፈል ያለበት። ልጆችህን በሰላም አሳድጋ አንዲት ሴት ማብቃት ማለት ቀላል ነገር እንዲህ ወንዶች እንደምንለው አይደለም። ትልቁ ደሞዝ መከፈል ያለበት ለእናት ነው። አላየውም? አንተ እኮ ወደ ስራ ልትሄድ ስትል ልጅህን ስታነሳ እኮ እንደዚህ ታነሳዋለህ እኮ ሽንት እንዳይነካኝ ብለህ ማለት ነው። ምክንያቱም ወደ ስራ ነው የምትሄደው። እሷ ግን ያንንም ጠርጋ አቅፋ ይዛ ማለት በቃ ትልቁ ክሬዲት የነሱ ነው። ግን ኮሚኒኬት ስታረግ እሷ የማትፈልገውን ነገር እንደውም አስታወስከኝ። ኮሚኒኬሽን ውስጥ እባካችሁ ወንዶች አንጃጃል። የፈለገች መልአክን ብትሆን ቅር ይላታል። የእከሌ ሚስት ብለህ የጓደኛ ሚስት ጋር አታድንቅ። በቃ አታድንቅ። እሷን መደነቅ ያለበት ኖ በቃ ማድነቅ ካልቻልክ እሷን ለምሳሌ የሆነ እኔ ቤት መጥተው ዋው የደሚና ሚስት የሰራችው ምግብ እጅ ያስቆረጥማል፣ ደግሞ መንትይስቴ ይገለብጣል። በቃ ሄድኩኝ ቆንጆ ምሳ በሉኝ። በቃ አንዳንድ ጊዜ ጀነራል የሆኑ ነገሮች አሉ ላይፍን የሚያኖሩ። ችግር ሲፈጠር ይነሳል፣ ሂድና እዛ ብላ my opinion don't take one thing my opinion ብዙ ጊዜ ማለት ነው። በቃ በማይመለከት እንኳን በልቧ ታዝናለች። በቃ ምድር ላይ ካለው ሴት መርጣ አገባሃት አይደለም? ሌላ ሴት አታድንቅ እሷ ፊት። በቃ ቻው። ሴቶችም አንድ ነገር ልንገራችሁ። ጓደኛዬ እኮ ዛሬ ጠርታኝ አቤት ይገዛላት ወርቅ ነው። በቃ የሱ ሚስት ነች፣ አንቺ የሱ ሚስት አይደለሽም። አንቺ እኮ እዚህኛው ብር የሚገዛው ጋር ወይንም የማይገዛው ጋር ሚስት ነሽ። አምነሽ አይደል የገባሽበት? በቃ አናቱን አታዞሪው። በቃ አለቅ። ትዳር ሌላ ነገር አይፈልግም፣ ሰውን ነው የሚፈልገው። ሰው መሆንን ካልኩሌት አድርጋችሁ አትግቡ ትዳር ውስጥ። ብዙ ካልኩሌሽን ግን አለ። እሱ ይሄው እያየ ነው አይደል እንዴ? ለምሳሌ የሴቷ ወገን ብር ያለው ከሆነ ልጅቷን ሳይሆን የአባቷን ሀብት አፍቅሮ ይገባና ልጅቷን ያሰቃያታል። ሌላው በጣም ሳልናገረው ማላልፈው ነገር አንድ ነገር አለ። ፕሌስ ወንድ ቤት ውስጥ ያላችሁ እህቶች ጓደኛችሁን እንዲያገባላችሁ ሉክ እህት ወንድምየው ቤት ውስጥ እኮ በቃ ኦልሞስት የሰይጣን ታናሽ ወንድም ነው፣ አስቸግሯቸዋል። ሲያገባ ይረጋጋል ብለሽ ጓደኛሽን እሳት ውስጥ እንዳታገቢ። በጣም በቃ እንደዚህ አይነት ማህበረሰብ ውስጥ አለ። በቃ አንዳንድ ጊዜ ኢቭን እንደ ሽማግሌ እንደ አባትም ቆም ብለን ማሰብ አለብን። ሲያገባ ይረጋጋል ተብሎ ቀንድ ያለውን ወንድ ምስኪኗን ሴት ፈልገው ይድራሉ። ይሄ አሁን ማህበረሰብ ውስጥ ምናየው የማይመለስ ሽማግሌ ሼክ በለው ቄስ በለው ወስደው ወደ ትዳሩ እንዲገቡ ለምነውም ያስገባሉ። ይሄ ቀንድ ያለው ሲያገባ ነው የሚረጋጋው የሚባለው ነገር። ለራስህ የማትወደውን ነገር ለሰው አትውደድ። በእስልምና በጣም ክልክሉ ነገር ይሄ ነው። በቃ አላመንክም ነው የሚለው እምነቱ ራሱ። ለራስህ የምትወደውን ነገር ለወንድም እስካልወደድክ ድረስ አላመንክም ከእምነት ነው የሚያወጣ። ይሄ የክርስትና ህግ ወርቃማው በሁለቱ ይኸውልህ። አሁን ይሄ ያልተረጋጋውን ይሄ በሱስ በምን የናወዘውን ሲያገባ ነው የሚረጋጋ ብሎ ምስኪኗን ልጅ ወጥቶ እሳት ውስጥ መክተት፣ ይሄ እውነት ይሄ ፓርቲ ያመኛል። ሌላው እንኳን ይቻቻላል። ስትገባ ከዛ በኋላስ ምን ታርገው? ይሄን ሰው በምን ታረጋጋው? አሁን ትዳራቸው ላይ ለምሳሌ ችግር ያላቸውባቸው ሰዎች ከምን ይጀምሩ? ለምሳሌ ለሳይሆን አዩንና ባልም ተሰማው ሚስትም ተሰማት፣ እንዴት ያስተካክሉት እስቲ? እኔ በእውነት አንዳንዴ በጣም የሚጨንቀኝ ያ ነው። ተሸነፍ አንዱ ሰው አይደል? በቃ ተሸነፍ። እኔ አሁን ለምሳሌ ከሚስቴ ጋር ተጣላሁ አይደለም? በቃ ብሸነፍላት ምን አለ? በቃ ተሸነፍ። ሳታጠፋ ይቅርታ በል። ትዳር ውስጥ ደግሞ ትዳር የሚያቆየው ደግሞ ይቅርታ ነው። ምስጋናና ይቅርታ። ሶሪ ውዴ በቃ
እየመረረህ በቃ ውሃ ጠጣበት ብትፈልግ ተጋጭ ከግርግዳ ጋር ሂድና በቃ ሶሪ በል ቤት ይረጋጋል መጥፎ ነገር ነው በጣም ትዳር ውስጥ በተለይ ይኸውልህ ዛሬ ሌላ ነው ከቤቱ ተጣልቶ የወጣ አለቃ የሥራ መሪ ቤቱን ያምሰዋል ቢሮውን ያምሰዋል በተለይ ትዳር ውስጥ ያለው ኢነርጂ ይለያል ከቤት ከሚስት ተለክፈ ስትወጣ ትራፊክ ይገጣል በቃ ያግሮመረምክ ነው የምትሄደው ትምህርት ቤት ተማሪዎች ይረፍድባቸዋል ልጆች ቢሮ ትገባለህ ከጻፊ ጋር ትጣላለህ ከተላላኪው ጋር ኦልሞስት በቃ በተለይ ወንዶች ቢሮ ማመስ ሲጀምሩ እዘኑላቸው ትንሽ ሰዓት በቃ ስለዚህ ማድረግ ያለብህ መሸነፍ